ወክ ማድረግ እወዳለሁ። ሁሌ ከቀኑ 11 ሰዓት ተኩል ሲሆን ከሰፈራችን ወጣ ብሎ በሚገኘው ጫካ ውስጥ የእግር ጉዞ አደርግ ነበር። ይህን ነገር ከልጅነቴ ጀምሮ ነበር ሳደርግ የነበረው። ካመመኝ ወይም ደግሞ የሆነ ነገር ካላጋጠመኝ በስተቀር ወደዛ ጫካ የማልሄድበት ቀን የለም። ይህን ነገር ለ10 ዓመት ያክል ሳደርገው ኖሬያለሁ። ማለት ያ ጫካ የሆነ ደስ የሚል ነገር አለው። የወፎቹ ጫጫታ፣ የአራዊቶቹ ድምጽ፣ ዛፉ፣ ብቻ ምን አለፋችሁ ቦታው ሰላማዊ ቦታ ነበር። ዛሬ አሪፍ ቀን ነው። ስለዚህ ወክ ለማድረግ ወደ ጫካው ሄዳለሁ ማለት ነው። እንደተለመደው ልክ 11 ሰዓት ተኩል ሲሆን ከቤቴ ወጥቼ ወደዛ ጫካ መሄድ ጀመርኩ። ከ5 ደቂቃ የእግር ጉዞ በኋላ ጫካው ጋር ደረስኩ። ጊዜ አላጠፋውም። ቀጥታ ወደ ጫካው ገባው። ቀኑ እንደተለመደው አይነት ቀን ነበር። በዛ ጫካ ውስጥ ለ30 ደቂቃ ያክል ተጓዝኩ። በጫካው ውስጥ ተጓዙ በአንድ ቀጥታ መንገድ ነበር የምትሄዱት። ሌላ ምንም አይነት መንገድ የለም። እኔም በዛ መንገድ ከሄድኩ በኋላ ወደ አንድ መንደር ስለሚያስወጣኝ በመንደሩ አድርጌ ወደ ቤቴ መለስ ነበር። ነገር ግን ዛሬ እንደዛ አልሆነም። ጫካው የሆነ የተቀየረ ነገር አለው። ማለት ብቻ አዲስ ሆኖብኛል። እንደማውቀው አይነት ጫካ አይደለም። የዛፎቹ አቀማመጥ፣ መንገዱ አዲስ ሆኖብኛል። ሌላው ቀርቶ የወፎቹ ጫጫታና የአራዊቶቹ ድምጽ እንኳን ሳይቀር አይሰማም። ጫካው ጸጥ ረጭ ብሏል። እንደዛ ሲሆን ደግሞ ያ ቦታ በጣም ነበር የሚጨንቀው። ሌላ ጊዜ በዛ ጫካ ውስጥ ለ2 ሰዓት ያክል ቆየ ነበር። ዛሬ ግን ለ5 ደቂቃ ያክል እንኳን መቆየት አልፈለኩም። ስለዚህ በዛ መንገድ ተጉዤ ወደ መንደሩ ከወጣሁ በኋላ ወደ ቤቴ ለመሄድ ወሰንኩ። ግን ቤቱ ጋር ነበር የሚሄደው። ማለት መንገዱ ይጠፋብኝ ነው ማለት ነው። እኔ እንጃ አላውቅም። እንዴት ነው ለ10 ዓመት ያክል የምታውቁት ጫካ በአንድ ቀን ብቻ ሊጠፋባችሁ የሚችለው? ሊሆን አይችልም አይደል? ፊት ለፊት አንድ በቀጥታ የሚወስድ መንገድ አለ። እሱን ይዤ መጓዝ ጀመርኩ። ለ10 ደቂቃ ያክል ፈጠን ብዬ ከተጓዝኩ በኋላ መንገዱን አገኘሁት። በዚህ ጊዜ ነበር ደንግጬ ባለውበት ቆሜ የቀረሁት። መንገዱ 2 ነበር፣ 2 መንታ መንገድ። እኔም ማውቀው እኮ አንድ መንገድ ብቻ ነው። እና እንዴት ነው 2 መንገድ ሊኖር ይችላል? እሺ ሊድ እንኳን ብል በየትኛው መንገድ ነው መሄድ ያለብኝ? አላውቅም። አሁን አጣብቂኝ ውስጥ ገብቻለሁ። የትኛውን መንገድ መምረጥ እንዳለብኝ እንኳን አላውቅም።